ወደ ተከታዩ ዝግጅት እናልፋለን። ዲሞክራሲ በተግባር በኢትዮጵያ እየተወሰደ ካለው የለውጥ እርምጃ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርቡ ሐዋሳን ሲጎበኙ ለሕዝብ ባደረጉት ንግግር በውጭ ሀገራት ያሉ መገናኛ ብዙሃንም ሆኑ የፖለቲካ ድርጅቶች አማራጭ ሀሳብ ይዘውና ሀገራቸውን በሰላማዊ መንገድ ተንቀሳቅሰው ለማሳደግ ከፈለጉ ገብተው መስራት እንደሚችሉ አረጋግጠዋል። የጠቅላይ ሚኒስትሩን ጥሪ ተቀብለው እስካሁን ባለው ጊዜ ከገቡ የፖለቲካ ድርጅቶችና መገናኛ ብዙሃን መካከል የኦሮሞ ዴሞክራሲያዊ ግንባርና የኦሮሞ ሚዲያ ኔትወርክ ይገኙበታል። ይህ በእንዲህ እንዳለ ጥሪው ኢሳት የተባለውንና በትግራይ ሕዝብ ላይ የዘር ማጽዳት ተግባር እንዲካሄድ ቅስቀሳ አድርጓል በማለት የከሰሰውን የሳተላይት ቴሌቪዥን ይመለከታልና ጠቅላይ ሚኒስትር አብይ አህመድ ጉዳዩን እንደገና ያዩት ሲል የትግራይ ተወላጆች ማህበር በሰሜን አሜሪካ ደብዳቤ አስገብቷል። ሰሎሞን ክፍሌ የማህበሩን ፕሬዚደንት አቶ አሉላ ሶሎሞንን አነጋግሮ ተከታዩን አጠናቅሯል። እነሆ። አቶ አሉላ ሰሎሞን የትግራይ ተወላጆች ማህበር በሰሜን አሜሪካ ዳይሬክተር፣ በመጀመሪያ ለትብብሩ አመሰግናለሁ። እኔም እድሉ ስለተሰጠኝ አመሰግናለሁ አቶ ሰለሞን። ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር ለዶክተር አብይ አህመድ ደብዳቤ ለመጻፍ የተነሳችሁበትን ምክንያት ግልጽ ለማድረግ ጠቅላይ ሚኒስትሩ በሐዋሳ ጉብኝታቸው ወቅት ያደረጉት ንግግር መሆኑን ተናግራቸዋል። ጠቅላይ ሚኒስትር አብይ በዚያ ንግግራቸው ላይ ያሉትን በቅድሚያ ባጭሩ እንስማና እስቲ ወደ ጥያቄዎች እገባለሁ። አሁን በእናንተ ፊት ማረጋገጥ የምፈልገው በአሜሪካን ሀገር ሚዲያ ያላቸው ለኢትዮጵያ ዲሞክራሲ እያሉ የሚናገሩ፣ የሚጮሁ፣ የሚቆጡ፣ የሚጨነቁ ሰዎች አሉ። በእናንተ ፊት ማረጋገጥ የምፈልገው እነዚህ ሰዎች ዋና ቢሮአቸው አዲስ አበባ እንዲሆን እንፈልጋለን። መጥተው በሐሳብ እንዲሞግቱ፣ አቅጣጫም አማራጭ ሐሳብ ካላቸው እንዲያሳዩ፣ መጥቶ መታገል የሚችል መሆኑን ማረጋገጥ እፈልጋለሁ። አደመጡት አቶ አሉላ? አድምጫለሁ። እንግዲህ የጠቅላይ ሚኒስትሩ አጠር ያለ ንግግር ይህን ይመስላል። በስም ኢሳትን ባይጠሩም በውጭ ሀገር ያሉ ሚዲያ ያላቸው አማራጭ ሐሳብ ይዘው በሰላማዊ መንገድ ወደ ሀገራቸው ተመልሰው መስራት የሚፈልጉ ሁሉ ሊፈቀድላቸው እንደሚችል ነው ያረጋገጡት። ማኅበራችሁ በተለይ ኢሳት እንዳይገባ ጥሪ ሲያቀርብ ምንድን ነው ምክንያቱ? በዋነኝነት ጠቅላይ ሚኒስትሩም እንደገለጹት እንዲሁም በኢትዮጵያ ሕገ መንግሥት ሀሳብን የመግለጽ መብት አንቀጽ 29 እንደሚያረጋግጠው ኢትዮጵያ ውስጥ መረጃ የመቀበል የማሰራጨት እንዲሁም የማግኘት መብት በግልጽ ተደንግጓል። እንዲሁም የተለየ የመቃወም ሀሳብም መብት ሙሉ ለሙሉ ይገልጻል። እዚህ ላይ ምንም እኛ እንደ አንድ ሲቪክ ማህበረሰብ ይህንን እንደግፋለን። ሕገ መንግስቱ ላይ የተቀመጡ የዜጎች የቡድንና የግል መብቶች እናከብራለን። በዚህ ዙሪያ ማህበሩም ግልጽ አድርጓል ደብዳቤው ላይ። ይህ ማህበር ከተመሰረተ 44 ዓመት ያስቆጠረ አንጋፋ ኢትዮጵያዊ ማህበር ነው። ስለዚህ በሀገሪቱ የተካሄዱ የፖለቲካ ሽግግሮች በተለይ ሕገ መንግስቱ ሲጸድቅ ትልቅ ተሳትፎ እንዲያደርጉ ኢትዮጵያውያንም በውጭ የሚኖሩ ያስተባበረ ማህበር እንደሆነ በደብዳቤው ገልጿል። ስለዚህ በዚህ ረገድ ግልጽ እንዲሆን እንፈልጋለን። የሀሳብ የመግለጽ እና የተለየ ሀሳብ የማራመድ መብት መከበር አለበት ብለን እናምናለን። ነገር ግን በውጭ ያሉ ሚዲያዎች ሁሉም በዚህ ደረጃ የተሰማሩ ናቸው ብለን አናምንም። በተለይ ኢሳት የተባለ የሳተላይት ቴሌቪዥን ይሄንን በመተላለፍ ሀሳብ ከመግለጽ ባለፈ መልኩ ወይም ስርዓቱን ከመቃወም ባለፈ መልኩ ህዝብ ላይ ያነጣጠረ የጥላቻ ፕሮፓጋንዳ እንደሚያስተላልፍ ማህበሩ ይገነዘባል። ይህ የጥላቻ ፕሮፓጋንዳ ግን ጫፍ ሄዶ በ2016 ኦገስት 6 ላይ በትግራይ ህዝብ ላይ በግልጽ ጭፍጨፋ እንዲካሄድ ጥሪ አቅርቧል። ይህ ጥሪ የቀረበበት መግለጫ የኢሳት ቪዲዮ ከተወሰኑ ቀናቶች በኋላ ቢሰረዝም ሳተላይት ቴሌቪዥኑ ግልጽ የሆነ የማስተባበልም የይቅርታ መግለጫ አልሰጠም። እንዲሁም በምስል እና በድምጽ የተደገፈ መግለጫ በአብዛኛው ህዝብ ላይ እጅ የገባ ሆኖ ከዛ በኋላም በሀገሪቱ በተከሰተ አለመረጋጋት ይህንን መግለጫ ተከትሎ የትግራይ ተወላጆች ጥቃት ደርሶባቸዋል። ስለዚህ ይህንን ነው እኛ በግልጽ እየተቃወምን ያለ ነው። ይህ ድርጊት የፈጸመ የሚዲያ ተቋም ለድርጊቱም ይቅርታ ባልጠየቀበት ሁኔታ፣ በተለይ እኛ ደግሞ እንደ ማህበር በህግ ክትትል እያደረግንበት ባለንበት ሁኔታ
ጠቅላይ ሚኒስቴሩ ይህንን ጥሪ አቀርበዋል። እንዳልከው ጥሪው ላይ ኢሳትን አልገለጹም። ግን ቀጥሎ የኢትዮጵያ መንግስት ለሰላም ለእርቅና ሀገራዊ መግባባት በማለት የወሰዳቸው እርምጃዎች ላይ አንዱ በኢሳት ላይ የነበረው ክስ እንዳቆመ ጠቅላይ አቃቤ ሕግ ገልጿል ማለት ነው። ስለዚህ የሚያመላክተው ኢሳት ወደ አገር ቤት ገብቶ ሊሰራ እንደሆነ ነው የሚያመላክተው። ስለዚህ ይህ እኛ በግልጽ እንዳሳዘነ በግልጽ አስቀምጠናል። የኢትዮጵያ ውስጥ እየተካሄደ ያለው እርቅና የመግባባት እንዲሁም እስረኞች የመፍታት እንዲሁም የዲሞክራሲ እንዲሁም የፖለቲካ ምህዳሩ የማስፋት ስራ በእጅጉ እንደግፋለን። ጠቅላይ ሚኒስትሩም በዚህ ረገድ እያደረጉት ያለ ስራ እንደምናደንቅና ድጋፋችን ቀጣይ እንደሆነም በደብዳቤው ላይ ገልጸናል። ነገር ግን ጥላቻ ለሚሰብኩ እና እንዲሁም ለዚህ ድርጊታቸው ይቅርታ ላልጠየቁ አካላት ግን ይህ ተግባር የሚያካትት መሆኑ አሳዝኖናል የሚል ነው። ቀደም ሲል እርስዎ የጠቀሱት ያ የኦገስት 6 ፕሮግራም የጎንደር ሕዝብ በአገዛዙ ይፈጸምብኛል ያላቸውን በደሎች ዘርዝሮ ቀሪው የኢትዮጵያ ሕዝብ በሚያካሄደው ትግል እንዲተባበረው ያደረገውን ጥሪ እንጂ ኢሳት በራሱ ተነሳሽነት ያቀረበው ጥሪ አይደለም ቢል ኢሳት ከሕግ አንጻር እንዴት ሊታይ የሚችል ይመስሉታል? ሁለት ነጥቦች ነው እዚህ ላይ። አንድ ኢሳት እንደሚገልጸው የጎንደር ሕዝብ ብሎታል ብሎ ያስቀመጠው የጎንደር ሕዝብ ስለማለቱ ማረጋገጫ የለም። እንደገና ጥሪው ደግሞ የትግል ጥሪ ሳይሆን 3 ነገሮችን በውስጡ ይዟል። አንደኛ ይህ እየተካሄደ ያለው ትግል ይላል እንደ ማንኛውም ዓለም ላይ በጨቋኞችና በተጨቋኝ ሕዝብ መሀል ሳይሆን በአንድ ዘራችሁን ላጥፋና ዘላለም ልግዛችሁ በሚል ጎሳና በተቀረው ኢትዮጵያዊ ነው ይላል። ይህ ትግል ከ95 ሚሊዮን ለ5 ሚሊዮን ሕዝብ የታወጀ ነው ይላል። 3ኛ ላይ ደግሞ ይህ የገማ አሳ ማስወገጃው መንገድ ስርዓቱን ማለት ነው የገማ አሳ ያለው አሳው ያለበት ቆሻሻ ውሃ ማስወገድ ነው ይላል። ኢሳት ይህንን መግለጫ ካቀረበ ከተወሰኑ ቀናቶች በኋላ መግለጫውን ሰርዞታል፣ ባልታወቀ ምክንያት ማለት ነው። ስለዚህ አንድ የትግል ጥሪ እንዳልሆነ፣ ሁለተኛ እንደገና ደግሞ ህዝቡ እንደዛ አይነት መልእክት ማስተላለፉ ማረጋገጫ አያሳይም ማለት ይችላሉ። የትግራይ ተወላጆች ማህበር በሰሜን አሜሪካ ኢሳት ወደ ሀገር መግባት እንደሌለበት ገልጾ ለጠቅላይ ሚኒስትሩ ደብዳቤ መጻፍ ብቻ ሳይሆን እዚህ በዩናይትድ ስቴትስም በፍርድ ቤት ከሶታል። አሁን ያ ክስ በምን ደረጃ ላይ እንደሚገኝ መጠየቅ እችላለሁ? ሂደት ላይ ያለ ነገር ብዙም ማስተያየት መስጠት አልፈልግም። ግን ሂደት ላይ እንዳለ ግን ደብዳቤውም ላይ ተጠቅሷል። ይህ በአሜሪካ ሕግም የሚያስጠይቅ ነው። ዘር ማጥፋት፣ ኢንሳይት ማድረግ ከባድ ወንጀል ነው። በሂደት ላይ ያለ ነው። በዚህ ላይ ብዙም ዘርዘር ያለ አስተያየት መስጠት አልፈልግም። ለማጠቃ ክቡራትና ክቡራን አድማጮች በሰዓት እጥረት ምክንያት አሁን ልናሳጥር ነው። ክሱ ሂደት ላይ መሆኑን ዳይሬክተሩ አቶ አሉላ ሶሎሞን ገልጸዋል። ኢሳትን ለማግኘት ያደረገው ሙከራ ለጊዜው እንዳልተሳካለት ሶሎሞን ገልጿል። የክሱ ሁኔታ እንደተጠናቀቀም ይዞ ምላሽ እንደሚሰጡት አውቋል። ጤና ይስጥልን። ዝግጅታችን በዚሁ ተጠናቀቀ።